ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ አላችሁልኝ? እኔ ያለው እግዚአብሔር ይመስገን። ጠፍቻለሁ እንግዲህ እኔ የለውም በሰፈሩ በመንደሩ ዋይፋይ የለኝም። በጣም የሚያሳዝነው ነገር የእውነት እየተደበቁ አንዳንድ ቪዲዮ የተሻለኩ ነው የሚያው እግዚአብሔርንና ዛሬ እንግዲህ ቅመሜና ጋሽዬ ሀብቴ መጥቷል። እቺ መታለች የተረገመች እና ዛሬም ያው እንደ ትላንትና የተክለበለበች ነው። ሙሉ ቪዲዮ እሷ ነው የተጨረሰችው። ሌላን እንኳን አላስወራም ብላለችና ብቻ በጣም ነው የሚገርመው። የእሷ የረገዘችው ነገር ነው እንጂ ልጅ አይደለም። ውስጧ ያለ ልጅ አይደለም ነገር ነው እንጂና በጣም ርቀት ተጉዛ ጋሽዬ በሚገርም ሁኔታ አሳምናለች። እግዚአብሔርን በሚገርም ሁኔታ ጋሽዬን አሳምናለች። እስከዛሬ ችዬ የተቀመጥኩት እኔ እነሱ እንዳይለያዩ ለነሱ ፍቅር ብዬ እስከዛሬ ችዬ ተቀምጫለሁ ያለች ጋሽዬን በደንብ ሞልታለች። ዛሬ በደንብ ነው ሞልታለች ጋሽዬን። እግዚአብሔርን እቺ ወራዳ የወረደች የሴት አሳዳቢ ማለት ነው። እና በጣም የሚገርም ነውና ብሩኬ ደግሞ እኔ የመንከባከብ ግዴታ አለበት ያለች ነው። ምንም አይነት ግዴታ የለም ብሩኬ አንቺን የመንከባከብ ምንም አይነት ግዴታ የለበትም። ልጅ ተወልዶ የራሱ ከሆነ ከተረጋገጠ በኋላ ለልጅ ተቆራጭ ይሰጣል እንጂ አንቺን የመንከባከብ ምንም አይነት ግዴታ የለበትም። የትም ሀገር ሂጂ ክሰሽ ምንም በይ ምንም ተፈንከቺ ተወራጂ ምንም አንቺን የመንከባከብ ምንም አይነት ግዴታ የለበትም። ደግሞ በህግ ልታስፈራሪ ነው እንዴ? ህግ እኮ እንዳንቺ ዝም ብሎ አይወራም እኮ በውሸት ዝም ብሎ አይቀደድም እኮ። ህግ እኮ ስርዓት አለው፣ የራሱ ደንብ አለው። ገባሽ አይደለም? ካላወቅሽ ስለ ህጉን አንብቢ። ወሬን ከመታማታሰይ እዚህ መታሽ ማለት ነው። ስለዚህ ብሩኬ ምንም አይነት ግዴታ የለበትም ካንቺ ጋር የማሆንም አንቺ የመንከባከብ ምንም አይነት ግዴታ የለበትም ብሩኬ በዚህ ሰዓት ማለት ነው። ልጁ የሱ ከሆነ መስረጃ ይዘሽ ከመጣሽ ያኔ ለልጅ የሚያስፈልገው ነገር ይደረጋል፣ አለቀ። ከዛ ምንም አይነት ቁሳቁስ አታገኝም ከብሩኬ። አንቺ ቁሳቁስ ፈልገሽ ነው አንዱ የለፋበት አንዱ የደከመበት። አንቺ ከምንም ጋር እግርሽ ስትሰቂ ኖረሽ ዛሬ ቅመምዬ የለፋሽበት የደከመችበት የተሰደበች የተረገጠችበት ሀብት ንብረት እሷ ከሱ ጋር ተዘግዝቃ ስንት ነገር ሆና ያፈራችው ንብረት አንቺ ከማንም ጋር እግርሽ ሰቅለሽ ኖረሽ ዛሬ ቁጭ ብለሽ ልትበይ አትበያትም። ምንም አትበይ፣ መቤቴን አትበይም። አንቺ ትሞቻለሽ እንጂ። ስለዚህ እና ሀብቴ የተናገረ ነገር ደግሞ ዛሬ በጣም የሚገርም ነው። እኔ ራሴ እያሰብኩ ነው እግዚአብሔርን ብሩኬ በመድኃኒት እንዳጠመደችው እኔ በሙሉ እንትን እያሰብኩ ነበረ። በቃ እሱም በመድኃኒት አስተኝታ ሄዳ አጠገቡ ተኝታ በቃ አብረን አደር ነው ብላ ብሩኬን ያጠመደችው። አያችሁ አይደል? ለዛ ነው